ሰላም ቤተሰቦች እባካችሁ ይህንን ቪዲዮ ለማንኛውም ወላጅ እንዲደርስ ሼር ኮፒ ሊንክ አድርጉት። ይህንም ቪዲዮ ላይ እንደምታዩት በጣም አደገኛ የሆነ ሚስማር አንድ የ14 ዓመት ታዳጊ ድንገት አፉ ላይ ይዞ ድንገት ወደ ሳምባው ትን ብሎት በጣም አስቸጋሪ የሆነ የአስተነፋፈስ ችግር አጋጥሞት ነበረ። እንደምታዩት በራጁ እንደሚታየው ከቀኝ ሳምባ ውስጥ ይገኛል። ስለዚህ እኛም እድለኛ ሆኖ ወደኛ ሆስፒታል መጥቶ ይኸው እንደምታዩት ብሮንኮስኮፕ በሚባል መሳሪያ ለማውጣት እየሞከርን ነው። ስለዚህ ይህ አደገኛ የሆነ ባዕድ ነገር ድንገት አፉ አድርጎ ጥርሱን እንትን ለማድረግ ሲሞክር ነው የገባው። ከብዙ አስቸጋሪ ሙከራ በኋላ ይኸው ማውጣት ችለናል። በጣም አስቸጋሪ እና ጫፉ በጣም በቀላሉ አየር ቱቦን መጉዳት የሚችል ባዕድ ነገር ነው። አሁን ማውጣት ችለናል። ልጁም ከዚህ በኋላ በመልካም ጤንነት ላይ ይገኛል። እንደምታዩት ፕላስቲክ የተያዘ ፕላስቲክ ነገር አለው እና ስለዚህ እንደዚህ አይነት አስቸጋሪ የሆኑ ባዕድ ነገሮችን ወደ ሳምባትን የማለት እድሉ ከፍ ያለ ነው። ይህ ማስተላለፍ የፈለግኩት መልእክት አንደኛ ጥንቃቄ እንድናደርግ፣ ሁለተኛ ደግሞ አጋጣሚ ችግር ቢከሰት ይሄ ብሮንኮስኮፕ የሚባለው መሳሪያ በሀገራችን በጣም በውስን ቦታ ነው የሚገኘው እና ከዚህም ውስጥ የኛ ሆስፒታል አንዱ ነው። ስለዚህ ማንኛውም የጤና ባለሙያ ወደኛ ሆስፒታል ኮሚኒኬት በማድረግ መላክ የሚችልበት መንገድ ማመቻቸት ይቻላል። የኛ ሆስፒታል የካቲት 12 ሜዲካል ኮሌጅ ነው። ስለዚህ ዛ ነው ሕክምና ማግኘት ይቻላል። ሌላ በጳውሎስ እና በጥቁር አንበሳ እንደሚገኝ መረጃው አለኝ። አመሰግናለሁ።